ክርስቲያን የቃሉን ደጅ ከፍቶ የራቀውን አቅርቦ የተሰወረውን ገልጦ የረቀቀውንም አጉልቶ እንዳስተማራቸው በዚህች ጉባኤ ፊት ተገኝቶ ጌታ መንፈስ ቅዱስን በመካከላችን ልኮ ያስተምረን ዘንድ ያውና ቅዱስ ፈቃዱ ይሆንልን። እንግዲህ ሁሌም እንደምንለው ቤተክርስቲያን በሊቃውንት አባቶቻችን አማካኝነት በየዕለተ ሰንበቱ የምታገለግለው፣ የምታስተምረው፣ የምትዘምረው፣ የምትሰብከውን ስብከት ተሰርቶላት አንዲቷ ቤተክርስቲያን የኢትዮጵያ ቤተክርስቲያን ባለችበት ሁሉ የሚነገረው ቃል እግዚአብሔር፣ የሚሰበከው ስብከት፣ የሚዘመረው ዝማሬ፣ ቅዳሴው፣ የሌሊቱ አገልግሎት ሁሉ የተለካ የተመጠነ ነውና ወጥና አንድ የሆነ ስርዓት ስላላት በዚህ ስርዓት መሰረት በቅዱስ ያሬድ ዜማ እንዲሁም በሊቃውንተ ቤተክርስቲያን ድርሰት መጻሕፍት መሰረት የዛሬው ዕለት በዓለ ሐምሳ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የዛሬ 50ኛ ዕለት ስለሆነ በዚህ በ50ኛው ዕለት ክርስቶስ ለቤተ ክርስቲያን ያደረገላትን ታላቅ ተአምራትና ታላቅ ስጦታ የምናመሰግንበት፣ የምንገልጽበት፣ የምንተርክበት ዕለት ነውና በዛሬው ዕለት በቤተ ክርስቲያን በዓለ ሐምሳ ወይም በዓለ ጰራቅሊጦስ እየተባለ የሚነገርበት ዕለት ነው። በዓለ ሐምሳ ስንል 50ኛው ቀን ማለት ነው። በዓለ ጰራቅሊጦስ ስንል ደግሞ የመንፈስ ቅዱስን መውረድ፣ ርዕደተ መንፈስ ቅዱስን መንፈስ ቅዱስ ለሐዋርያት የተገለጠበት፣ የተሰጠበት፣ የታደለበት ጸጋ መንፈስ ቅዱስን በኃይል የተጎናጸፉበት ዕለት ስለሆነ ቤተክርስቲያን የዛሬው ዕለት ለቤተክርስቲያን ትልቅ ዕለት ስለሆነ ቤተክርስቲያን ከሌሊት ጀምሮ ይህንን ዕለት በዝማሬው፣ በሌሊቱ አገልግሎት፣ በቅዳሴው፣ በመዝሙሩ፣ በስብከቱ በታላቅ ድምቀት ታስበዋለች። ምክንያቱም መጽሐፍ ቅዱስ የዛሬውን ዕለት የቤተክርስቲያን ልደት ይላታል። ምን ይላታል? የቤተክርስቲያን መወለድ ነው የዛሬው ዕለት። በዓለ ሐምሳ ማለት ቤተክርስቲያን በምድር ላይ የተወለደችበት ቤተክርስቲያን ልደቷ ስለሆነ ይሄ የቤተክርስቲያን ልደት በቤተክርስቲያን በታላቅ ድምቀት ይከበራል ማለት ነው። ይህንን አስቀድሞ ለኛ የሚደረግልንን እኛ ዘመን የሚደረገው ቅዱስ ዳዊት ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህችን ዕለት እግዚአብሔር ምን አደረጋት? ሰራት። በሷም ደስ ይበለን ሐሴትንም እናድርግ። ኑ ንትፈሳው ንታሰይ ባቲ፣ በዚህች ዕለት ደስ ይበለን ሐሴትንም እናድርግ እያለ ያም አመስጋኝ ነውና ለእጁ በገና ለአፈው ምስጋናን እግዚአብሔር ያደለው ታላቅ የምስጋና ባለጸጋ ነውና ነብየ እግዚአብሔር ቅዱስ ዳዊት በበገናው በመዝሙሩ ዛቲ ዕለት እንተ ገብረ እግዚአብሔር ንዑ ንትፈሳው ንታሰይ ባቲ፣ ይህችን ዕለት እግዚአብሔር ስለሰራት፣ ይህችን ዕለት እግዚአብሔር ለቤተ ክርስቲያን ስለመረጣት፣ ስላዘጋጃት በዚህች ዕለት ሁላችን ተሰብስበን ደስ ይበለን ሐሴትንም እናድርግ ብሎ ስለኛ አምላኩ እግዚአብሔርን ያመሰገነበትን ዕለት ቤተ ክርስቲያን በዳዊት ምስጋና በቅዳሴው መካከል ዲያቆናቱ በዜማ ይህንን ቃለ እግዚአብሔር ያደርሳሉ። ዛቲ ዕለት እንተ ገብረ እግዚአብሔር እያሉ በዜማ ያመሰግናሉ። ይህንን አስመልክቶ ደግሞ እንዲሁ የቅዱሳት መጻሕፍትን ምስጋና በያሬድ ዝማሬ በተለያዩ ሊቃውንተ ቤተክርስቲያን ድርሰት ቤተክርስቲያን ሌሊቱን ይህች ዕለት ለክርስቲያኖች የሰጠች ዕለት ስለሆነች እያመሰገኑ አድረዋልና ይህንንም ሐዋርያት በመጽሐፍቶቻቸው በድርሰቶቻቸው በቅዱሳት መጽሐፍ ሲነግሩን በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስናነብ የዛሬውን ዕለት በሰፊው የሚነግረን ይሄ የሐዋርያት ሥራ ምዕራፍ 2 ነው ማለት ነው። ምዕራፍ 2 በሙሉ ስንመለከት ቤተክርስቲያን በምድር ላይ እንደተወለደች ክርስቶስ ቤተክርስቲያንን በዛሬው ዕለት ወልዶ እንዳጸናት የሚነግረን የመጽሐፍ ቅዱስ ክፍል ነው። እንዲህ ይላል። 2-3 ምዕራፎችን ቁጥሮችን ለግንዛቤ ያህል እናነበዋለን ማለት ነው። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው፣ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ወደ መቃብር ወርዶ መቃብርን ድል ነስቶ ወደ ሰማይ ካረገ በኋላ
ትንሣኤውን ሁላችን ደስ እያለን በታላቅ ድምቀት አክብረናል። ሞት ተሸነፈ፣ ሞት ድል ተነሳ፣ ትንሣኤውን አሳየን። ያ በአዳምና በልጆቹ ላይ ነግሶ የነበረው ዲያብሎስ ድል ተነስቷል። ክርስቶስ ሞትን ድል ነስቶ የገደለንን ያዋረደንን ዝቅ ያረገንን አንገታችንን ያስደፋንን ሞት ድል ነሳልን። ክርስቶስ ሞትን ድል ነስቶ ወደ ሰማይ አረገልን ብለን እኛም እንደ ክርስቶስ ሞተን የምንቀር ሳይሆን የምንነሳንን ብለን በትንሣኤው ትንሣኤያችንን እያሰብን ትንሣኤውን በታላቅ ደስታ ስናከብር ቆይተን በአርባኛው ዕለት ክርስቶስ በአርባው ቀን ለደቀ መዛሙርቱ በተለያየ ጊዜ እየተገለጠ አንድም ሁለትም ሁሉም ባሉበት በተለያየ ጊዜ ተገልጦላቸዋል። እንዲህ እየተገለጠ እያስተማራቸው ነበረ። በአርባው ቀን ለቤተ ክርስቲያን የሚመሩበትን ቤተ ክርስቲያንን የሚያስተዳድሩበትን ሐዋርያት ሥርዓት ሰርቶላቸዋል። እንዴት መምራት እንዳለባቸው የክህነት ሥርዓትን፣ የቤተ ክርስቲያን ቀኖናን፣ ዶግማዋን ለደቀ መዛሙርቱ ለሐዋርያት እያስተማረ 40 ቀን ከእነርሱ ሳይለይ እየተገለጠ መንፈስ ሳይሆን ሥጋ መሆኑን የነበሰው የአዳምን ሥጋ መሆኑን እንዳይጠራጠሩ ከእነርሱ ጋር ከትንሣኤው በኋላ እየበላ እያሳያቸው ቆየ። ጸሎተ ኪዳንን ቤተክርስቲያን ዘወትር የምትገለገልበትን የኪዳን ጸሎት አስተማራቸው። እንደዚህ ጸሎት አድርጉ፣ እንደዚህ ቤተክርስቲያንን ምሩ፣ እንደዚህ ችግር ሲፈጠር ጉባኤ ሰርታችሁ የቤተክርስቲያንን ችግር ፍቱ እያለ የቤተክርስቲያንን ችግር የሚፈቱበትን ሥርዓት ሕግና ቀኖና ካስተማራቸው በኋላ በአርባኛው ቀን ወደ ገሊላ ይዟቸው ሄዶ ከፍ ባለው ተራራ ላይ እሱ በ3 ዓመት ከ3 ወር በቆየበት ወቅት ማደሪያው መጸለያው የነበረችው ወደ ደብረ ዘይት ተራራ ላይ ከፍ ብሎ በዚያች ነበረ ማደሪያው። ለወፎች ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም እያለ እያስተማረ የሰማይና የምድር ጌታ ማደሪያ አጥቶ በደብረ ዘይት ተራራ ይኖር ነበርና በዚያች ተራራ አናት ላይ ሆኖ እያዩት ምታት እንዳልሆነ ራሱ ክርስቶስ እንደሆነ እነርሱ ስለ ትንሣኤው ምስክር ሆነው እናንተ አባቴ የሰጠውን ተስፋ እልክላችኋለሁ፣ እናንተ ግን ያስተማርኳችሁን የነገርኳችሁን የእውነት ቃል ክርስቶስ መከራ ይቀበላል፣ ይሞታል፣ ይቀበራል፣ ሞትን ድል አድርጎ ይነሳል፣ ወደ ሰማይ ያርጋል ተብሎ በነቢያት መጻሕፍት የተጻፈውን ይህንን እውነት ለሕዝብ ሁሉ እንድትሰብኩ ማረጌን ተመልከቱ ብሎ እንዳይጠራጠሩ ፍርሃት እንዳያድርባቸው ሊያሳያቸው ከፍ ብሎ ባለ ተራራ ላይ ሆኖ እየባረካቸው በአርባኛው ቀን ወደ ሰማይ ማረጉን ባለፈው ሳምንት ስንማር ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምሮ በዚህ እርገቱን አሳያቸው። ከዚያ ምን አላቸው? ኃይልን እስክልክላችሁ ድረስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ሄጄ ግን አጽናኙን ወደ እናንተ እልክላችኋለሁ። እስከዚያስ በኢየሩሳሌም እስከዚያስ በቤተ ክርስቲያን ተሰብስባችሁ ቆዩ ብሎ ተስፋ ሰጣቸው። እኔ እያረኩኝ ነው፣ በእኔ ምትክ ደግሞ ማን ይመጣል? መንፈስ ቅዱስ ይመጣል። መንፈስ ቅዱስ ያጽናናችኋል፣ ይጠብቃችኋል፣ የምታደርጉትን ሁሉ ያሳያችኋል፣ ኃይልን ትቀበላላችሁ፣ ጽኑ፣ አይዟችሁ ብሎ እኔ ግን ብሄድ ነው የሚሻለኝ፣ እኔ ብሄድ እርሱ ይመጣል፣ እኔ ካልሄድኩ እርሱ አይመጣምና ብሎ እርሱ እንደሚሄድ እሄዳለሁ ስላቸው ብዙዎቹ ፈሩ። እሄዳለሁ የምትለን እኛን ለማን ትተህ ነው እያሉ እነ ቅዱስ ጴጥሮስ ተጨንቀው ሲናገሩ አይዟችሁ፣ ወላጆች እንደሌላቸው ልጆች አልተዋችሁም። ማን ይመጣል? መንፈስ ቅዱስ። ወላጅ እንደሌለው ልጅ በትኜ አልሄድም፣ እኔ ግን አጽናኙን እልክላችኋለሁ። ስለዚህ እኔ ብሄድ ይሻላችኋል፣ እኔ ሄጄ እልክላችኋለሁ ብሎ በአርባኛው ቀን አረገ። ካረገ በኋላ በ10ኛው ቀን መንፈስ ቅዱስን በዚያች ይጸልዩባት ይሰባሰቡባት አይሁድን ፈርተው በር ዘግተው ይኖርባት የነበረችው ከሐዋርያት አንዱ በሆነው በማርቆስ እናት ቤት ተሰብስበው ይጸልዩ ነበረ። በኢየሩሳሌም የማርቆስ እናት ቤት የሐዋርያት ቤተ መቅደስ ሆኗል። ዛሬም እንዲህ አይነት ክርስቲያኖች አሉ። ቤታቸውን ለወንጌል፣ ቤታቸውን ለሐዋርያት፣ ለካህናት፣ ቤታቸውን ለቅዱስ ዓላማ የሚያውሉ። በዚያን ዘመን
ዓለም ሁሉ ሐዋርያትን በጠላበት ባገለለበት እንዳናያቸው እነዚህ ሰዎች ከክርስቶስ ጋር ነበሩ እያሉ ጣታቸውን እየጠቀሙ በሚያስፈራሩበት ሰዓት ያልፈራች ግን የአንዲት ሐዋርያ እናት ነበረች። ሐዋርያቱን በሙሉ ሰብስባ ቤቷን ቤተ መቅደስ አድርጋ በዚያ ቤት ሐዋርያት ተሰብስበው እስከ 50ኛው ቀን ድረስ በማርቆስ እናት ቤት በኢየሩሳሌም በዚያች ቤት ተሰብስበው በአንድነት ይጸልያሉ፣ በአንድነት ይመገባሉ፣ በአንድነት ሆነው ክርስቶስ የሰጠውን ተስፋ ይጠባበቁ ነበርና በ50ኛው ቀን በኢየሩሳሌም በማርቆስ እናት ቤት ሳሉ ቅድም ያነበብነውን 50ኛው ቀን ሲፈጸም መንፈስ ቅዱስ ከላይ ከሰማይ በሐዋርያት በተሰበሰቡበት ምን ሆነ? ወረደላቸው። እንደ እሳት የተከፋፈሉ መንፈሶች በእያንዳንዳቸው ላይ ታየ ይላል። ከዚህ በኋላ ሐዋርያት ፈርተው ነው በማርቆስ እናት ቤት የተሰበሰቡት። ምን እናደርጋለን? እስራኤልን ይቤዣል ያድናል ብለን ተስፋ ያደረግነውን ምን አደረጉ? አይሁድና ሊቃነ ካህናት ምን አደረጉት? ሰቀሉት፣ ወደ መቃብርም አወረዱት፣ ቀበሩት። ስለዚህ በእርሱ የደረሰ እንዳይደርስብን እንደርሱ እንዳንገረፍ እንዳንሰቀል ብለው ፈርተው ተደብቀው በአንድ ቤት ተሰብስበው ቁጭ ብለው ነበረ። ስለዚህ ስለ ክርስቶስ ለመናገር ፈርተዋል፣ ተጨንቀዋል። ከእንግዲህ ምን ይገጥመን ይሆን? መረባችንን ትተን ታንኳችንን ትተን እርሻችንን ትተን ማህበረሰቡን ተሰናብተን እሱን እናገለግላለን ብለን ተሰብስበን እርሱን ግን የአይሁድ አለቆች ሰቀሉብን። ወዴት እንድረስ እያሉ በፍርሃት በነበሩበት በማርቆስ እናት ቤት የመንፈስ ቅዱስ መውረድ በእነርሱ ላይ ምን አደረጋቸው? ጽኑዓን እንዲሆኑ አደረጋቸው። ጰራቅሊጦስ ማለት አጽናኝ ማለት ነው በጽሩ ቋንቋ። አጽናኙ መጣ፣ አጽናናቸው። ክርስቶስም ብሏል፣ እኔ ሲሄድ አጽናኙ ይመጣል፣ ያጽናናችኋል፣ አይዟችሁ፣ አትፍሩ፣ በርቱ፣ የዚያን ጊዜ ኃይልን ትቀበላላችሁ። እስከ ምድር ዳርቻ አሁን በኢየሩሳሌም ከተማ ስለኔ ለመስበክ የፈራችሁ በዓለም ሁሉ የክርስቶስን የወንጌል ቃል ትመሰክራላችሁ፣ ምስክሮቼ ትሆናላችሁ ብሎ የጠራቸው ሐዋርያት መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ የዛሬ 2000 ዓመት በዚህ ሰዓት በ3 ሰዓት አካባቢ መንፈስ ቅዱስን ተቀብለው የፈሩ ደፈሩ። እነዚያ ሲደበቁ የነበሩ አደባባይ እንውጣ፣ ስለ ክርስቶስ እንመስክር፣ ወደ ሸንጎ እንሂድ፣ ወደ ቤተ መቅደስ፣ ወደ ምኩራብ፣ አይሁድ ወደሚሰበሰቡበት ወደ ገበያ ስፍራ ሁሉ እንሂድ፣ የሰማነውን ያየነውን እኛ ለዚህ ነገር ምስክሮች ነን። ከእርሱ ጋር አብረን በልተናል፣ ከእርሱ ጋር አብረን ጠጥተናል፣ የእጁን ተአምራት የቃሉን ትምህርት ሰምተናል፣ መንፈስ ቅዱስ ይህንን ገልጾልናልና ኑ እንውጣ ብለው በአንድነት ለመመስከር በድፍረት ወጡ። የፈሩ ደፋሮች ሆኑ። መንፈስ ቅዱስን ሲቀበሉ ሲሸማቀቁ የነበሩ ጽኑዓን ሆነው ስለ ክርስቶስ እንዳንናገር የሚከለክለን አንዳች ነገር የለም በማለት በድፍረት ተናገሩ። ይልቁንም ቅዱስ ጴጥሮስ በዛሬው ዕለት በዓለ ሃምሳን ለማክበር ኢየሩሳሌምን ለመሳለም ከተለያየ ዓለም የመጡ አይሁዳውያን በቤተ መቅደስ እስከ 50 ቀን ይቆዩ ነበረ የአይሁድን ፋሲካ ለማክበር። በዛሬው ዕለት በዓለ ሃምሳን አክብረው ነበርና የሚበተኑት። በዚያ ዕለት በብሉይ ኪዳን ኦሪት ዘጸአት ምዕራፍ 23 ላይ በዓለ ሰዊት የሚባል በዓል አለ። የእሸት በዓል ነው። አይሁድ በዚህ ቀን በዓሉን 50ኛውን ቀን አክብረው ነው የሚበተኑትና በ50ኛው ቀን መንፈስ ቅዱስ ሲገለጥላቸው ከተለያየ ስፍራ ለተሰበሰቡ አይሁድ ቅዱስ ጴጥሮስ አደባባይ ላይ ወጥቶ ቆሞ እስራኤል እናንተ የምንናገረው አንዲት ነገር አለ። እናንተ እግዚአብሔር እርሱ ለእናንተ ያደረጋትን ተአምራት እንድንገልጽላችሁ ያስፈልጋል። እግዚአብሔር በመለኮታዊ ጥበቡ እናንተን መርጧችሁ ነበረ። ለዚህም አዳኝ ይሆን ዘንድ ክርስቶስን ወደ እናንተ ላከ። እናንተ ግን አልተቀበላችሁትም፣ ሰቀላችሁት፣ ገደላችሁት፣ ወደ መቃብርም አወረዳችሁት። ጌታ እግዚአብሔር ግን እሱን አስነሳው። አስነስቶ ለእናንተ ቤዛ እንዲሆን የላከውን አስነሳው። ሞት ይዘው ዘንድ አይቻለውም፣ መበስበስም በመቃብር ውስጥ ይዘው ዘንድ አይቻልምና ሞትን ድል አድርጎ እነሆ ተነሳ። እናንተ የሰቀላችሁት እርሱ ሞትን ድል አድርጎ ተነስቶ በእግዚአብሔር አብ ቀኝ ተቀምጧል። ስለዚህ
እናንት ገዳዮች፣ ነፍሰ ገዳዮች፣ ክርስቶስን የገደላችሁ ልበ ደንዳኖች አሁን ይህንን ቃል ስሙ እያለ ቅዱስ ጴጥሮስ ይልቁንም በዕለተ ሐሙስ ክርስቶስ እግር ባጠበበት ዕለት ማታ በተያዘበት ማታ አንተ ሰው ከክርስቶስ ጋር ነበርክ ሲባል እኔ እናንተ የምትሉትን ሰው አላውቀውም ብሎ ፈርቶ የካደው ቅዱስ ጴጥሮስ አሁን ደግሞ የመጀመሪያው ምስክር ሰጪ ሆነ። እናንተ የሰቀላችሁት ክርስቶስ ተነስቷል፣ ሞት ይዘው ዘንድ አይቻለውምና ወደ ሰማይ አርጓል፣ በአባቱም ቀኝ ተቀምጧል። ስለዚህ ደሙ በእጃችሁ አለና እናንተ ነፍሰ ገዳዮች ኃጢአታችሁ እንዲሰረይላችሁ ንስሐ ግቡ እያለ የንስሐን ስብከት ለመጀመሪያ ጊዜ የሰበከ ደፋር ሐዋርያ ሆነ ማለት ነው። መንፈስ ቅዱስ ለሐዋርያት ሲወርድ፣ መንፈስ ቅዱስ በሐዋርያት ላይ ሲገለጥ ሁሉም ስለ ክርስቶስ ለመመስከር ደፋሮች ሆኑ። የተሰቀለው ተነስቷል፣ የሞተው ድል አድርጎ ሞትን አሸንፎ ወደ ሰማይ አርጓል እያሉ በአይሁድ ፊት በአይሁድ ባለስልጣናት ፊት ይመሰክሩ ጀመረ። ይልቁንም የሐዋርያት ሥራ ምዕራፍ 5 እና 6ን ስንመለከት ሐዋርያት የክርስቶስን ቃል በመስበካቸው የታሰሩበት፣ የተገረፉበት፣ የተደበደቡበት ጊዜ እንደሆነ መጽሐፍ ቅዱስ ይነግረናል። ሲታሰሩ፣ ሲገረፉ፣ ሲደበደቡ እንደ ትናንቱ አናውቀውም አላሉም። በድፍረት ተናገሩ። እኛ የሰውን ሳይሆን የእግዚአብሔርን ሥራ ልንሰራ ነው የተጠራ ነው። ሰውን አንፈራም፣ የምንፈራው እግዚአብሔርን ነው። ስለ ሰው አንናገርም፣ የምንመሰክረው ስለ ክርስቶስ ነው። እናንተ የሰቀላችሁት ተነስቷል፣ በዚህ ሰው ስም እንዳታስተምሩ ብለው አስጠንቀዋቸው ነበረ። ለሰው ለእግዚአብሔር እንጂ ለሰው ልንታዘዝ አይገባንም ብለው በድፍረት መሰከሩ። ስለዚህ በዛሬው ዕለት መንፈስ ቅዱስ ለቤተ ክርስቲያን ባይወርድ ኖሮ ይላል ሊቁ ቅዱስ ዮሐንስ አፈወርቅ በድርሰቱ ቤተ ክርስቲያን ቀጭጫና ኮስምና ትቀር ነበረ። ለምን? ይፈራሉ ሐዋርያት። መንፈስ ቅዱስ ባይወርድ ክርስቶስን እንዳሰሩት ያስሩናል፣ እንደገረፉት ይገርፉናል፣ እንዳሳደዱት ያሳድዱናል። ስለዚህ ስለ እርሱ አንናገርም ብለው ፈርተው ይቀሩ ነበረ። ስለዚህ ጌታ ባወቀ እግዚአብሔር አስቀድሞ ያዘጋጀውን ያንን የተስፋ ቃል ለሐዋርያት ሲልክላቸው ቤተ ክርስቲያን የሰፋችው በመንፈስ ቅዱስ መውረድ ነው። ቤተ ክርስቲያን በምድር ላይ የተወለደችው ከማርቆስ እናት ቤት ወጥታ በዓለም ሁሉ የተሰራችው ቤተ ክርስቲያን በዛሬው ዕለት መንፈስ ቅዱስ ለሐዋርያት ስለወረደላቸው ነውና፣ ስለዚህ የዛሬው ዕለት የመንፈስ ቅዱስ መውረድ የቤተ ክርስቲያን መወለድ ነው። ስለዚህ የዛሬውን ዕለት እንድናስበው እንድናከብረው የሚያስገድደን ቤተ ክርስቲያን በምድር ላይ ስለሰፋች፣ ስለ ክርስቶስ የሚመሰክሩ ሐዋርያት ጽኑዓን ደፋሮች ሆነው የክርስቶስን ቃል ስለሰበኩ እኛም ደርሶን በስሙ አምነን ኃጢአታችን ተሰርዮ የእርሱ ደቀ መዛሙርት የእርሱ ምስክሮች እንድንሆን የተጠራ ነው። በዛሬው ዕለት ለቤተ ክርስቲያን የተሰጠው መንፈስ ቅዱስ ቤተ ክርስቲያንን ስላጸናት ስላጽናናት ነውና ይህችን ዕለት የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሆንልን። ዛቲ ዕለት እንተ ገብረ እግዚአብሔር ንዑነት ፈሳኑ ታሰይባቲ። ይህችን ዕለት እግዚአብሔር ስለሰጠን እግዚአብሔር ስለመረጠልን እችን ዕለት ተሰብስበን ሐሴት እናድርግ ደስም ይበለን ብለዋልና፣ ስለዚህ የዛሬው ዕለት ደስታችን ቤተክርስቲያን በምድር ላይ የተመሰረተችበት ሐዋርያት የተጽናኑበት ዕለት ስለሆነ እኛም በሐዋርያት መሰረት ታንጸናልና ይህንን ዕለት እግዚአብሔር ለሁላችን ስለሰጠን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።